ምላስ ብቻ። አረ ምላስህን ሰብስብ። ማኔ አንተ ምላስህን ሰብስብ። ያዕቆብ መልእክት ምዕራፍ 1 ቁጥር 25 እና 26 እንደሚል ታውቃለህ? እኔ በምን አውቃለሁ? ለአንብብ፣ አዳምጠኝ። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹሕ የሆነ ነውር የሌለበት አምልኮ እግዚአብሔር አብ ዘንድ ይህ ነው፣ ወላጅ የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ ዕድር ሰውነቱን መጠበቅ ነው ይላል። ታዲያ ምን ለማለት ፈልገህ ነው? አንደበቱን ሳይገታ ምናምን እኔን ተሳዳቢ ልትለኝ ፈልገህ ነው? ኧረ እኔ አልወጣኝም። እግዚአብሔር ቃል ያለውን ያነበብኩት